አርሰናል ዊጋን አትሌቲክ ላይ ፈርስት ሃፍ 30 ደቂቃ ውስጥ 4 አግብቶ 60 ደቂቃ ትሬኒንግ ከሰራበት ጨዋታ ላይ የተመለከቱት ነገሮች ልጨምርላችሁ። ያልተዘመረለት ጀግና ክሪስቲያን ኖርጋርድ ኤዜ የሚገራርሙ ፓሶች እንዲያደርጉ የኖርጋርድ ስራ በጣም አለበት ነው ማለት። በጣም ስለ ኖርጋርድ ከማውራቴ በፊት የአርሰናል ደጋፊ አካውንቴን ገብተህ ኮፒ ሊንክ አድርግ። በጣም እያስቸገረኝ ነው። በሳምንት ውስጥ 2-3 ቪዲዮ ያጠፋብኛል። ከዛ አፒል አድርጌ ይመልስልኛል። ስለዛ ገብተህ አካውንቱንም ቪዲዮዎቹንም ኮፒ ሊንክ እያደረክልኝ ማለት ነው። ዛሬ እንዳየሁት ከሆነ ኖርጋርድ ማለት ነው ከአየር ላይ ጠቅ እያደረገ የሚያስቀምጣቸው ኳሶች ያበዱ ኳሶች፣ መሀል ለመሀል ደግሞ ኳሱን ፕሮግረስ ለማድረግ የሚጥርበት ጥረት ያበደ ኳስ። ኤዜ እነዚህ ሁለት ኳሶች ሲሰነጥቅ አንደኛውን ኖርጋርድ ነው ያገኘው፣ አንደኛውን ጎል ደግሞ ለጄሱስ ጣል ያደረገለት ራሱ ኖርጋርድ ነው። ተረዳችሁኝ አይደል? በሱ ተጨማሪ ደግሞ ማለት ነው አርቴታ ፕሪሚየር ሊግ ላይ ዙቢሜንዲን እና ራይስን ከምትጋልባቸው አንዳንድ ጨዋታ ላይ ኖርጋርድን ደፍረህ አስገባው። በተለይ ሰከንድ ሃፍ ፈርስት ሃፍ ሙሉ አቋምን ተጠቅመህ 2 ጎል ከቻልክ 3 አግብተህ እንደ 2023 24 ከዱባይ ስንመለስ አቅሙ አለን። አታኪንግ የሆነ ተጫዋቾች ብቻ አብዛቸው 5 ተከላካይ 5 አታክ ቤስት ነው። እኛ የምንጮተው ግን 6 ዲፌንሲቭ 4 ኦፌንሲቭ ነው። 4 ኦፌንሲቭ ደግሞ በብቁ እየጮታ አይደል። 2-10 ቁጥር ካደረክ ኤዜንና ወይ ኦዲጋርድን አትቀያይራቸው እና ኖርጋርድን ብትጠቀመው ያበደ ድል ይኖራናል ነው ያበደ ድል ይኖራናል። ዛሬ ዊጋን አትሌቲክ ላይ ትሬኒንግ ሰራንበት እንችላለን። ብራንድ የሆነች ላዳ የድሮ ብራንድ ማን ዩናይትድ ልጥፍ በኔ ፍሬ ጾመን ልትይዝ ወያለ በኔ ፍሬ ሞኝን ትፈልጋለህ። ጀማው በሸነሬ ነው እንደ ፈረስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ ደግሞ እንዳትከራከሩ። ግርሜ ቢቀው ይጋን ይሻላል። አሁን ግን ወያላ ሰላም ማጥበጠበጥ ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ግርሜ እንዳትለኝ ጋለኔ በጣም ጀምራል። አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ። ፕሪሚየር ሊግ አንደኛ፣ ቻምፒዮንስ ሊግ አንደኛ፣ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ 5ኛ ዙር ተፋላሚ ይህ አርሰናል ነው። 4 ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው። ክርስቲያን ኖርጋርድ ምን አይነት ተጫዋች ነው? እድል አይገባውም ወይ ብላችሁ ነው የምታስቡት? ሚኬል አርቴታ ለዚህ ተጫዋች ለምንድነው እድል የማይሰጠው? በእውነት ነው ማለት የአይምሮ ቅልጥፍና በጣም ይገርመኛል። የአይምሮ ፍጥነት እጅግ በጣም የሚገርም ነው። ለጋብርኤል ሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችልም። በቃ በያንጎ የመጣሽ ነው የምትመስለው ኳሷ ራሱ ማለት ነው። በዚህ አጋጣሚ በሳምንት እስከ 45,000 ብር ድረስ በያንጎ ፕሮ መስራት ትችላላችሁ። ከዛ በመቀጠል የተለያዩ ቦነሶች አሉ። ዝም ብለህ መኪናህ ውስጥ አረፍ እንዳልክ በ5 ደቂቃ ያንጎ ፕሮ አፕሊኬሽኑን አውርደ ተመዝግበ ወዲያው ስራህን ማቀላጠፍ ትችላለህ። ክለባችን አርሰናል ታሪክ ሰራ። በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል። ኤብሪቼ ኢዜ የሚገርም እንቅስቃሴ 2 አሲስት። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖካውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው ማለት ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው። 4ቱም ዋንጫ እንበላለን የምትሉት 4ቱም ላይ ነው ያለውበት። 4ቱንም አላበላሽም። እኔ እኮ 4ቱንም ላልበላው እችላለሁ፣ ግን 4ቱንም አናበላችሁ። ለማንኛውም ይሄንን ቴሌግራም ተቀላቀሉ። ናሆም ፕሬዲክሽንስ ብላችሁ ማለት ነው። በየቀኑ ያባበሉ ቲኬቶች ይኖራሉ። ፒስ። 4ቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍኤ ካፕ 4ኛ ዙር ጨዋታ የሊግ ዋኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስ እና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው። እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ በዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል።
በዚህ ጨዋታ ላይ አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር። ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከትነው በዚህ ጨዋታ ላይ ማለት ነው። ያም ቢሆን ግን ከድል መራቅ አልቻለም ማለት ነው። ከድንቅ ብልጫ ጋር ነው ማሸነፍ የቻለው። በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው። የሚገራርሙ ጎሎችን የሚገራርሙ አሲስቶችን ነበር የተመለከትነው። የኖኒ ማዱኬ ጎል በጣም አስደናቂ ነበር። ኢዜ በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበረ። ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው። በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበረ። ጋብሪኤል ማርቲኔሊ ስሩቦል የሚገርም ስሩቦል ከኢዜ ነበር የደረሰው። በሚገርም ሁኔታ እሱም በደካማ እግሩ ጨርሶት ነበረ። ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው። ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበረ ያደረገለት። ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው። ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር። ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው። 2 አሲስቶችን ማስመዝገብ ጥሩ ፐርፎርማንስ አሳይቶ ወጣል። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። አርሰናል ወደ ቀጣዩ ዙር ማለፍ ችሏል። የፕላስ ምልክቱን መጫን እንዳትረሱ። ሰው አያፍርም፣ ጨካኝ ነው። በዚህም ጨዋታ ይቋጥራል። ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንወጥር እንቋጥር ግድ የላችሁም ከዚህ በፊት ዊጋ ለጥፎት ያውቃል ምናምን ብለው ሲያወሩ ሰማሁ። አባቴኛ ድሮ ላይ አይደለም ያለ ነው፣ አሁን ሌላ ታሪክ ላይ ነው ያለ ነው። በጣም ሌላ ርቀን ሄደናል እኮ። እሺ አሁን ፍሬ ደህና ነው? አንተ ሰውዬ ደህና ነው? ለማንኛውም ጀም ዊጋንን ፈርስት ሃፍ እንደነበረው 4-0 ደገፍ አድርገናታል። ያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበረ ከምነግራችሁ በላይ። በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው። ጀም ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው። እንዴት አይነት ተጫዋች ነው ጀም! በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር። ጀም ካውንተር እንዳይሄዱ ኳስ የሚያጨናግፍበት መንገድ እጅግ አስገራሚ ነበር። ጀም ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው። እጅግ አስደንቆኛል ጀምአው ኖሪጋርድ። ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው። እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው። ሐሙስ ኮልቭስ ጋር ከምናደርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ኮልቭስን እምንለጥፍ ይሆናል ማለት ነው። ጀምአው ሼር ኮፕሊንግ ጋር አዳርሰ ቋጣሪያንሶች እናንተ የላችሁበት ለምን ትቋጥራላችሁ? እስቲ ተኙ። የቅድሙ ቪዲዮ ላይ ማን ነው እቺን ታሪክ ያላት የድሮ ብራንድ የነበረች ክለብ ዊጋን አትሌቲክን 4-0 ገረፍናት፣ ማንቸስተር ዩናይትድን 4-0 ገረፍን ብዬ ቪዲዮ ሰራ ማን ነው የማንቸስተር ደጋፊ መጣና ምናም 3-2 ምናም ነገር አትርሳ እንጂ ምናም ነገር ማን ያንተ ሾርት ሜሞሪ አትርሳ እንጂ አባቴ 3 ዓመት ደርሶ መልስ የሚያሸንፍ ቡድን ነው። ዛሬ ዘንድሮ አንድ ጌም አሸነፍከውና መቻል ጀመርክ ማለት ነው። ምንም የወጀቅ አቋም ምናምን ብናሳይም አመቱ መጨረሻ ላይ የሆነ ዋንጫ ይዘን መጨረሳችን አይቀርም ምናምን የምትሉትስ ነገር የት ገባ? ቴንሃግ መጥቶ 2 ዋንጫ አሳየህ እንጂ ከ2017 በኋላ ምን ዋንጫ በልተህ ነው የምትፎክርብን? አንተ የዋንጫው ቡድን የድሮ ብራንድ ነህ። ላዳነትን መቀበል አለብን። ገባር ላዳ ራሱ በራይድ ከሲስተም ውጪ ልትሆን ነው። ምክንያቱም አታልፍም፣ አታሟላም ኳሊፊኬሽን። የድሮ ብራንድ ነህ እመን። ገባር እኛ በላነውም አልበላነውም ይኸውልሽ 4ቱም ቶርናመንት ላይ እየገሰገስን ነው የምልሽ። ገሰገስ 4ቱንም አትበሉት የምትል ከሆነ አንተ በሳምንት አንዴ እንኳን አትጮትም። አሁን በ40 ቀን 3 ነው የምትጮት። እኛ 10 ስንጮት በ40 ቀን 3 ነው የምትጮት። ገባር ቡድናችን ሲለጠለጥ እንኳን ሚናፍቀን ቡድናችን ምናምን ብለህ እንኳን ቪዲዮ መስራት አቃታው። ምክንያቱም አታየውም፣ አትጮቱም። ለጤንነት ነው የምትጮቱት አመቱ ሙሉ 40 ጨዋታ ነው የምትጮቱት አመቱ ሙሉ። እኛ ኦልሬዲ 40 ጨዋታ ደርሰናል ከሚዚያችን ማንሲቲ ጋር ማለት ኦልሬዲ 41 ተጫውተናል። አንቺ 40 ነው አመቱ ሙሉ የምትጮቺው ማለት ገባሽ አይደል? ስለዛ ዝም ማለት ነው ያለብሽ ተመልካች። ገባሽ አይደል? ለጎረቤት መቋጠር ምናምን ይሄ ነው ስራሽ። እንዳንነጋገር አመቱ መጨረሻ ላይ ቆመሽ ማየት ነው ስራሽ። ቆመሽ ማየት ሰርጉ ራሱ አትጠሪም። ዘበኛ የሆንሽ ሰውዬ ማለት ዊጋንን 4-0 አሸነፈን። ኤፍ ኤ ካፕ 16 ውስጥ ተቀላቅለናልና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነው። እና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉን ማየት አለብህ። የፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ
አልቻልክም እንደው መባረር አለብህ ከዊጋን ይዛችሁ ልትወርድ ነው ሰዎችም ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል። እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዶኬ የሰጠው ጎል በጣም ጸዴ ነበረ። ማዶኬም ፊኒሽ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዶኬ ነው በቃ። እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛም ሆኖ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር። በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም፣ እንደምታውቁት ሃቨርትስን ፊት አይደለም። በጣም ተደጋጋሚ ጉዳት እያጋጠማቸው ነው። ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለውና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው። በቃ በጣም ማርክ ይደረጋል ምናምን ነገር አይደል። ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል። ክንፍ ላይ ማድዊኬን ወይ ማርቲኔሊን በዛ ቦታ እያሰለፍን ማለት ነው 10 ቁጥር ላይ ሳካን የምናጫውት ከሆነ ማለት ነው ለአሲስትም ይመቻታል፣ ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ። እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል። ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚለውን አላቅም፣ ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ። በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው። ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳ እና ያሟሟቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነውና በጣም አሳሳቢ ነው ይሄ ጉዳይ። እና ሂንካፔ መበርታት አለበት በቃ ቦታ ላይ አይ ዶንት ኖ አንተን ያለህን ስኬሊን ልንተማመንበት ምንችለው ተጫዋች አይደለም። እንደው ሚድፊልደር ላይ ዛሬ እናየዋለን ብዬ አስቤ ነበረ በራይስ ቦታ፣ ግን እሱ አልሆነም። እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም። ይከብደዋል ለስኬሊ በጣም ጨዋታዎቹ እየጠነከሩ ስለሚመጡ ማለት ነውና እስቲ እናያለን የሂንካፔን ጥንካሬ። ካላፊዮሪ ግን በጣም አሳሳቢ ነው። ኤኒዌይስ ቀለል አድርገን አሸንፈናል። ጥሩ ጨዋታ ነበር። ይመቻችሁ። ቪዲዮ ትንሽ ረዘም ብሏል። ኮፒ ሊንክ፣ ላይክ፣ ሼር አድርጉ። ይመቻችሁ። መድፉ የሊግ 1 ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም ያማምር ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ። እሺ አርሰናል እቺን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደለ? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችን እኔ ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስወጣና ኦዲጋርድን ያስገባል። ተመሳሳይ ስራ እኮ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው።
ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 1-6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 2022 2023 2024 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለር ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባር እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው።